ቀላልና ፈጣን የሆነ ቁርስ አሰራር በተለይ ለላጤ ወዳጆቼ ቀለል ያለ ቁርስ ስሪልኝ ለምትሉኝ በጣም ትወዱታላችሁ። በመጀመሪያ ሳህን ላይ 3 እንቁላል እናደርጋለን። በመቀጠል 1 ቲማቲም የተከተፈ እናደርጋለን። 1 መካከለኛውን ሽንኩርት በደቃቁ የተከተፈ ከዛ ቃሪያ እናደርጋለን። ምናልባት ቃሪያ የሚያቃጥሏችሁ ሰዎች የፈረንጅ መጠቀም ትችላላችሁ። ይህንን በደንብ በሹኪያ እናዋህደዋለን። ከዛ ስላይስ ዳቦ በትንንሹ ቆርሰን እናደርግበታለን። ይሄኛው ዳቦ ከሌላችሁ ለስለስ ያለ ማንኛውም ዳቦ መጠቀም ትችላላችሁ። ከዛ በኋላ ይሄንን አንድ ላይ እናዋህደዋለን ዳቦ በደንብ ራስ እስከሚል ድረስ። በመቀጠል ጨው እናደርጋለን በጣም ሳናበዛ ዳቦ የራሱ ጨው ስለሚኖረው ይሄንንም አንድ ላይ በደንብ አድርገን እናዋህደዋለን። እንደዚህ ካዋህድነው በኋላ መጥበሻችንን ሞቅ እናደርጋለን። በመካከለኛ ሙቀት ዘይት እንቀባለን። እዚህ ጋር የፈለጋችሁ የገበታ ቂቤ መጠቀም ትችላላችሁ። ከዛ ያዘጋጀነውን ዳቦና አትክልት እንደዚህ እናደርገውና በማንኪያ ጠፍጠፍ እናደርገዋለን እንዲያያዝልን። ስሩ ቶሎ እንዳያርብን ሙቀቱን መካከለኛ መሆኑን እርግጠኛ መሆን አለብን። ከስሩ መብሰሉን ካረጋገጥን በኋላ ቀስ አድርገን በዚህ መልኩ ሳህን ላይ እናደርገውና መጥበሻውን ትንሽ ዘይት በድጋሚ እንቀባዋለን። እዛ መልሰን ደግሞ ዳቦውን እንገለብጠዋለን። እንደዚህ ከገለበጥነው በኋላ ሳህናችንን እናነሳለን። በእጃችሁ ሳህኑ አልነሳ ካላችሁ የቢላ ጫፍ ቀስ አድርጋችሁ ክትት ስታደርጉበት ይወጣላችኋል። ከዛ 1-2 ደቂቃ ከስሩ እስኪበስል እንጠብቃለን። ከበሰለልን በኋላ አውርደን በትኩሱ እንደዚህ እንደ ፒዛ ቆራርሰን እናቀርባለን። በጣም ቀላልና የሚጣፍጥ ነው። ምንም ሙያ የሚጠይቅ አይደለም። እንዳያችሁት ነበረ። እንደወደዳችሁት ተስፋ አደርጋለሁ። እናንተም ቤታችሁ ሰርታችሁ ሞክሩት። አስተያየት ስለምትጽፉልኝ ስለምታበረታቱኝ ከልብ ነው ማመሰግነው። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳያስ ኪችንን ፎሎ ማድረግ አትርሱ። እንዲሁም ቪዲዮን ከወደዳችሁት ላይክ። በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።